በኋላ ነው የምንፈጽመው። ስለዚህ እኛ ኢትዮጵያውያን ድህነትና ኋላ ቀርነትን አስወግደን ኢትዮጵያችን በልማትና በዲሞክራሲ ጎዳና ውስጥ የህዝቦችን ፍትሃዊ ተጠቃሚነት በማረጋገጥ በአጭር ጊዜ ውስጥ ገቢ ካላቸው ሀገሮች ተርታ ትሰለፍ ዘንድ የጀመርነውን የለውጥ ጉዞ ወደማይቀለበስ ደረጃ ለማድረስ በየጊዜው እያጋጠሙን ያሉ ችግሮችን በማስወገድ በአንድነትና በጋራ ስሜት አብሮ በመቆም በዓመቱ በመንግስት ትኩረት አግኝተው የታቀዱ የልማትና የመልካም አስተዳደር እቅዶቻችንን ለማሳካት በሀገራችን ሰንደቅ ዓላማ ፊት ቃል እንገባለን። እናመሰግናለን።